ሰላም ብያለሁ። ስሜ ሀያት ይባላል። ትውልድ ሀገሬ ጎንደር ነው። ለቤት የመጨረሻ ልጅ ነኝ እና ታሪኬን ለመናገር ስላፈለኩና ከእናንተ ምክር ስላፈለኩኝ ታሪኬና ያለሁበትን ሁኔታ ከተረዳችሁ ኮሜንት ላይ እርዳታችሁን እፈልጋለሁ። ማለቴ ምን ማድረግና ምን ማድረግ እንደሌለብኝ በቃ የሚያውቅ ሰው ምክር ስላፈለኩት እና እባካችሁ ታሪኬን ከሰማችሁ በኋላ እርዳታችሁን እሻለሁኝና እንደነገርኳችሁ የመጨረሻ ልጅ በጣም ቀበጥ እና አስቸጋሪ ልጅ ነበርኩኝ። እንደዛ ያለው አደኩ። 9ኛ ክፍል ተማሪ ያለው ነው ፍቅር የያዘኝ። በቃ ፍቅረኛ ማዝም የተመኘውበት ወቅት ነበርና በአጋጣሚ አፈቀርኩ። ልጁም አፈቀርኩ ሲለኝ ነበርና በቃ አብረን ነበርን። ለተወሰነ ወራቶች በጣም አስቸጋሪው ነበር። እኔ ብዙም ስለማላውቅ ፍቅርም ባልቴ ወድጄዋለሁ። እሱ ጋር ብሆን ደስ ይለኛል። እሱ ጋር ቀኑ ማታም ሁሌም ሰዓቶች በቃ ሁሉንም ነገር እሱ ጋር ባሳልፍ፣ እሱ ጋር ብሆን ሁሌም እሱ ጋር ብሆን ደስ ይለኛል። ግን እሱ ደግሞ ፍቅር አሳነሽኝ ነው የሚለውና ሁሌም እንደምወደው እርግጠኛ አልነበረም። እኔ ለምን እንደሆነ አላውቅም። እኔ ግን ወዶ ነበር፣ ግን እርግጠኛ አልነበረም። በዛ የተነሳ ለተወሰነ ለ4 ወር 5 ወር ያክል በጣም ተሰቃይቷል። እኔን ለማየት የማያደርገው ጥረት የለም። በጣም ብዙ ነገር አሳልፏል እኔ ለማግኘት የኔን ልብ ለማሸነፍ። በጣም ሙሉ ለሙሉ እወደዋለሁ። ይህን ታክል ለሱ ቦታ ሰጥቻለሁ ማለት አብሬው ግን ደስ ይለኝ ነበር። አላደል በቃ የሆነ ሰው አብራችሁ ብትሆን ደስ የሚላችሁ ግን ከሄደም የማይደንቃችሁ አይነት ስሜት ነበር የሚሰማኝ። እንዴ እንዳለን ነው የፍቅር ህይወት ጀመርኩት። ከ4 ወር በኋላ በቃ እንጃ ተለወጥኩ። እሱም በጣም መውደድ በጣም ማፍቀር ጀመርኩ። በጣም ፍላጎቴ እየጨመረ መጣ። በጣም ከሚባለው በላይ በጣም እየወደድኩት መጣ። ከዛ ይሄን ባወቀበት ሰዓት እኔ በጣም እንደምወደው በጣም ፍላጎቴ እሱ ጋር ብቻ እንደሆነ ሲያውቅ